ገልገሎ ጎበና ይባላል። እኔ አባል ነኝ። አባል ኮሩ 304 ክፍለ ጦር 99 ሶስተኛ ሬጅመንት አንደኛ ሻምበል 1 ሁለተኛ ጋንታ ሁለተኛ ቲም። ምን ያህል ጊዜ ነው ወደ መከላከያ ከተቀላቀልክ? 2015 ትላንትናው ዕለት ዋሸራ አካባቢ በተደረገው አውደ ውጊያ የቋሪቶቹ ገረመው ወንደወቅ ልጆች በቁጥር ስራ ውለዋልና እንዴት ነበር? እስኪ ስለ ሁኔታው በደንብ አጫውተኝ ተመለስ። እኔ በዚህ ዝሮት መሀል ገባን። ከዚህ በኋላ የሰው ቤት ገባን። ከዛ ባለቤቱ አወም ይመርስ ጀምሮ ምግብ ሲሳስተም አበላም ብዬንባል የእናንተ ልጆች ሲመጣ እጅ ስም ሲባል እናንተ ጋር አሁን አለ እናንተ ወሰዳችሁ ሙጋ የእናት ሰው ኃይል ብዙ አይደለም። እናንተ እኛ ከበቡ በጣም እናንተ አሪፍ ነው። እኛ ሸሽቷል። የደረሰብህ ነገር አለ ከኛ ጋር ከመጣ በኋላ? ምንም አንድ ነገር በቃ እኔ በፊት ሰው ኦሮሞ ከደረሰው ቆርጦ ነው ይበሉ ብሎ በጣም እየፈራ ነበር። ማንም አሁን ይከዳሉ። እኛ ልጆች የከዱ ወደዚህ ሄዱ ይገላሉ፣ ቆርጦ ይበላሉ ብሎ እየወራ ነበር። አሁን ደግሞ ትላንት የሰው ቤት ያወጡ እስካሁን እየበሉ ያስከበው በቃ ምርጥ ኑሮ እየኖርክ። ጥሩ። አንተ የትውልድ አካባቢ ኦሮሚያ ክልል የት አካባቢ ነው? እስኪ አካባቢው ንገረኝ። ቦረና። መልካም። ለማንኛውም እንግዲህ የአማራ ፋኖ ኦሮሞ የሚባል ጠላት የለውም ከስርዓቱ ጋር ከብልጽግና ጋር እንጂ ኦሮሞ እና አማራ ወንድማማች ነው። አቀባበሉንም እንዳየው በፍቅር ነው ተቀብሎ እስካሁን ድረስ ምንም የደረሰብህ ነገር የለም። አራበህ ማለት? አዎ ተገባለሁ። በጣም ጥሩ። እና ወደፊት ካንተ ምን እንጠብቅ? እኔ በቃ ወደ ቤተሰብ መግባት እፈልጋለሁ። ትግል በቃ ማረጋለህ። ምክትል አስራ አለቃ ታስተላልፈው መልእክት አለ ለጓዶች እዚህ ያለ ነበር ጓዶች እስከ ሰረም ሰርተናል ቸው ብሎ በቃ እኔ ቸው በቃ ሰርተናል በቃ የትላንት ቀንም ምንም የኔ አይደለም ጥላችሁ ነው የወጣችሁ ተበትናችሁ ግን ሰው ይተበላላችሁ ብሎ ያስፈራራው ነበር። አሁን እየጠገበ እየበላ ነው። ግን በጣም አመሰግናለሁ ቸው ብሎ በቃ ቸው አነ ገልገሎ እኮ ነው ከሌሳ ነው ማረከም ጋንታ ሁለት ጉቢሳ በቃ ረኮን ቀቡ በቃ ቸው አኒ ጋፋ ወሮ ብየ ነጋችሁ እንደደማ ሁኑ አማ ይጋማል ንበሎ ነው ሁኑ ብየ ገሉ ፍዴ ማጋሩ እስኒ ፍንዳወላ ሁኑ ሀረ ይጋማና በቃ ፈታይ ደወል እንጅራ ዱጅራ ሁኑ ይጋማ ኢሳኑ ወል እንጅራ ሁኑ አማ ከሌሳ ማረከም ይጅራ ዋንቶ ኮን ሩኩታኒ ወተከንቴኔ ነው ነባረከኔራኒ ኡስላኛ ሙጃቶ ኮሊ ሁኑ ስስቤ ጋንታ ሶሲ ኮኖን ወሌን ጅራ አማ ሂዳ አካሙ ጅራኒ ንለን ወሌን ጅራ ዋንታ በቃ ረኮን ገባቲና በቃ ሀርኩማ ሳኔ ጅራን ብየ ነገሉ ደማማ ብየ ነጋቹ ደማን ፎቶል ማን ሰጣሰነ እናንተ ልጆች ነው ማታ ሰጡ። ሶ ልጅ አትገደል ሽማግሌ ወጣቱላ ሁሉ አትገደል አትምታ በቃ ተገባብቴ አብሬ ስራ መስራት